ወጣቷና ተወዳጇ የቱርክ አክትረስ ራቢያ በዛሬው ቪዲዮ የአስሊን የህይወት ታሪክ የፍቅር ህይወቷንና ስራዎቿን እንመለከታለን። ላይክ እያደረጋችሁ ግቡ። ይህ የተወዳጇ የቱርክ ተዋናይት ራቢያ የህይወት ታሪክ ነው። እንደ አውሮፓውያን አቆጣጠር በ1999 ጃንዋሪ 26 በኢስታንቡል ተወለደች። ራቢያ በአያቶቿ ቤት አደገች። ትምህርቷን ካጠናቀቀች በኋላ በኢስታንቡል አሬል ዩኒቨርሲቲ በአርኪቴክቸር ዲፓርትመንት ተመርቃለች። በውስጧ ያለው የጥበብ ፍቅር ስለጨመረ በተመረቀችበት ዘርፍ ስራ መቀጠሩን ትታ በሳድሪ ካሊሲክ የትወና ስልጠና መውሰድ ጀመረች። በ2018 እንደ አውሮፓውያን አቆጣጠር የመጀመሪያውን ሲሪስ ሰራች። ሳህሴት ይባላል። ራቢያ ሱበይዳ ካራክተር ተጫውታለች። የድራማው ታሪክ በጣም መሳጭና ልብ አንጠልጣይ የበቀል መንገድ ነው። የዙበይዳ ሚናም ለፊልሙ ከፍተኛ አስተዋጽኦ ስለነበረው ራቢያ በቱርክ ፊልም ኢንዱስትሪ ውስጥ ጎልታ እንድትወጣ ረድቷታል። ከዛም በኋላ በ2022 በዋና ገጸ ባህሪነት በዱዬ ቤኒ ተውናለች፣ ወይንም ብዙዎቻችን በእንግሊዝ ሰብታይትል ያየነውን ሂርሚ ማለት ነው። ካራክተሯ ስም ኤኪም ትባላለች። ከድሃ ቤተሰብ የወጣች ግን ደግሞ ጠንካራ ሴት ናት። በዚህ ስራዋ ምክንያት በቤስት አክተረስ አት ዘ ጎልደን በተርፍላይ አዋርድስ ኖሚኔት ተደርጋ ነበር። ራቢያ ከትወናው በተጨማሪ በሞዴሊንግ ኢንዱስትሪ ላይም ትሳተፋለች። የእስልምና እምነት ተከታይ ናት። ቁመቷ 1.6 ሜትር ሲሆን ክብደቷ 53 ኪሎ ግራም ነው። ተፈጥሯዊ የፀጉርና የአይን ቀለሟ ብራውን ነው። ስካይ ዳይቪንግ በጣም ትወዳለች። ኔት ወርዟ 500,000 የአሜሪካ ዶላር ነው። የራቢያን የፍቅር ህይወት ስንመለከት በ2019 እንደ ፈረንጆቹ አቆጣጠር ከሳሜት ጋር የፍቅር ግንኙነት ጀመሩ። ሳሜት አርክቴክት ነው። በ2023 ላይ የታገቢኛለሽ ወይ ጥያቄ ያቀረበላት ሲሆን እሷን በሽታ ተቀብላለች። ሆኖም ግን ምክንያቱ ባልታወቀ ሁኔታ በ2025 ኢንስታግራም አንፎሎ ተደራረጉ። ከቀናቶች በኋላም ብሬክ አፕ እንዳደረጉ ተናግረዋል። ከሳሜት ጋር በይፋ ከተለያየች ከወራቶች በኋላ ከሃካን ጋር የፍቅር ግንኙነት ጀምራለች። አሁን ላይ ስላሉበት ሁኔታ በይፋ የወጣ መረጃ የለም። ዳንስ በጣም ትወዳለች። ከመጠጥ ቡና፣ ከምግብ እንቁላልና ቺዝ ትወዳለች።
ራቢያ አሁን ላይ ኑሮዋ ተወልዳ ባደገችበት ኢስታንቡል ነው። ተከታታይ የቲቪ ድራማዎችን እየሰራች ትገኛለች። በተጨማሪም ከተለያዩ ድርጅቶች ጋር በብራንድ አምባሳደርነት የማስታወቂያ ስራዎችን ትሰራለች። ከዚህ በመቀጠል ከራቢያ ስራዎች መካከል እኔም አይቼ በጣም የወደድኳችሁን ላሳያችሁ። እናንተ የትኛውን እንደወደዳችሁት ኮሜንት ላይ ጻፉልኝ።